ሰላም ዛሬ ምን ይለኛል? ሰላም ወርታስወጣ ወደልኩት በመከራ ማማ አብሬ እንዴት ነው? አይ አብረሽ እኔ እናንተ ነገር እንጃ። እንግዲህ አብርሃም ሰላም ነው። እንዴት ነው? አይ ወረም መስካደ ያወለ አለ ነገር ደህና ነህ? ደህና ነህ? ነው አንተ ግባ። እነሱ ግን ጋሽ ቆይ ውጭ እንዲቆዩ ፈልጌ ነው። ለምን? እንዲህ ነው? ምን ልታወራቸው ነው እኮ? ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያደረጉ ልጆች ናቸው እነዚህ። ይሄ ሰላቢ ልጅ እዚህ ጥሎኝ ነው ሄደው። ኤፍሬም ነው አሁን ጋሽ ምን ታውቃለህ? እነዚህ ልጆች እዚህ ማየት አልፈልግም። ለምን እኔና ሩታን ብዙ ነገር አድርገውናል። አሁን ለእሱ አይደለም የመጣ ነው። አብርሽ ስለ ልጆቹ አያገባህም። ጨርሰናል። ስለ ልጆቹ አያገባህም። በቃ ጨርሻለሁ። እኔ ስለ እነሱ በቃ አያገባህም። ቢያንስ ተረጋጋና አዳምጣቸው እንዴ። ከዛ በኋላ እኛ እንደፈለግን ስለ እነሱ ቶ እኔ ጨርሻለሁ። ስለ እነሱ አያገባህም። እኔ ጨርሻለሁ። በቃ ምንም ያገባ ነገር የለም እንዴ። ጋሽ ያደረጉኝን እኮ አንተ ስለማታውቅ ነው። ቶ በቃ ጨርሻለሁ ብያለሁ። በቃ ስለ እነሱ ምንም ያገባ ነገር የለም ጋሽ። እሱ እኮ ከሩታ ጋር እኔ እንትን እያለ ይገባኛል። በቃ አይቼዋለሁ። ቶ በቃ ምንም ያገባ ነገር የለም በዚህ እንዴ። እሺ እኔ ቆይ ትክክል ናቸው ነው የምትለኝ ጋሽ? እኔ ከዛ መጣሁት ማለት ነው። ይገባሃል? ከዛ መጣሁት ደርቄ ነው አልኩት። መኪና ላይ ደርቄ ነው አልኩት። ጋሽ እኔ እኮ ያልገባህ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው ማለት ነው። እኔ ብዙ ዋጋ ያስከፈሉ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። አይደለም አስቀድመው አግኝተው ብዙ ነገር ላይ ነገር አላወራንም። ትናንትና ላለፈው ነገር ይቅርታ ጠይቄ እንግዲህ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይደራረጋል። ምንድን ነው ቃል በቃል አይደል እንዴ? ይኸውልህ አብርሃም ማለት ከጋሽ ጋር ቅድም ብዙ ነገር አውርቻለሁ። እግዚአብሔር ይስጣቸው። ጋሽም ደግሞ አላሳፈሩንም። ገባህ አይደለ? የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር። በቻልነው አቅም ነገሮች ሰላም እንዲሆኑ እፈልጋለሁ። ጋሽ ይህን ሀሳብ ስነግራቸው እሳቸውን ደስተኛ ሆኗል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት ከሩታ ጋር እንድትኖር ጋሽ አንተ ስለመጣ አስታራቂ መስለው አስታራቂ መስለው ነው እሱ አስታራቂም ሆኑ ምንም ሆኑ